በወቅታዊ የቢዝነስ መረጃዎችን፣ የስራ ፈጠራ፣ የፋይናንስ እውቀትን የያዙ ዜናዎችን አሰናድተናል። በቀጥታ ወደዛ የምናልፍ ነው የሚሆነው። በአቃቂ ቃሊቲ በ1.75 ቢሊዮን ብር የተገነባው ዘመናዊ የግብርና ምርቶች ማቀዝቀዣ መጋዘን ተመረቀ። የኢትዮጵያ የንግድ የደም ስር ለማሳለጥና የሎጂስቲክስ ስብራትን ለመጠገን ታላቅ ተስፋ ተጥሎበታል የተባለው ዘመናዊ የግብርና ምርቶችን የእንስሳት ተዋጽኦ ማቀዝቀዣ መጋዘን እንዲሁም ሁለገብ ህንፃ በአቃቂ ቃሊቲ ክፍለ ከተማ ተመርቆ ስራ ጀምሯል። የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር እንዲሁም የኢትዮጵያ ንግድ ስራዎች ኮርፖሬሽን የስራ አመራር ቦርድ ሰብሳቢ ዶክተር ካሳሁን ጎፌ ከአዲስ አበባ ከተማ ወይዘሮ አዳነች አቤቤና ከፍተኛ የመንግስት የስራ ኃላፊዎች ጋር በመሆን ይህንን ግዙፍ ፋሲሊቲ መርቀው ለስራ ክፍት አድርገዋል። በ1.75 ቢሊዮን ብር ወጪ የተገነባው ይህ ማዕከል በ11437 ካሬ ሜትር ግቢ ላይ ያረፈ ሲሆን በአንድ ጊዜ ከ20 ሺህ ኩንታል በላይ አትክልት፣ ፍራፍሬና የእንስሳት ተዋጽኦን የማቀዝቀዝ እንዲሁም የማደራጀት አቅም እንዳለው ተነግሯል። ሁለገቡ ህንፃ ለተለያዩ የንግድ አገልግሎቶች የሚውል ባለ 10 ወለል ህንፃን ያካተተ እንደሆነም ተመላክቷል። ዶክተር ካሳሁን ጎፌ በመረቃው ወቅት ባስተላለፉት መልእክት ፕሮጀክቱ በሀገሪቱ የንግድ ስርዓት ውስጥ የሚታየውን የአቅርቦት ሰንሰለት ችግር ለመፍታት ትልቅ ሚና እንደሚጫወት ገልጸዋል። በተለይም ከምርት በኋላ ተገቢው ማከማቻ ባለመኖሩ የሚባክነውን የሀገር ሀብት ከማዳን ባለፈ ምርቶቹ ሳይበላሹ ረጅም ጊዜ እንዲቆዩ በማድረግ ለገበያ ዘላቂ አቅርቦት እንዲኖር ያስችላልም ብለዋል። እንዲሁም ለውጭ ገበያ የሚቀርቡ ምርቶች ዓለም አቀፍ ጥራታቸውን ጠብቀው እንዲወጡ ያደርጋልም ተብሏል። ይህ ፕሮጀክት በታለመለት ፍጥነትና ጥራት ተጠናቆ ለአገልግሎት የበቃው በንግድ ስራዎች ኮርፖሬሽን ውስጥ በተካሄደው ተከታታይ የአመራርና የአሰራር ለውጥ መሆኑን ሚኒስቴሩ አክለው ገልጸዋል። በቀጣይም መሰረታዊ ሸቀጦችን በተመጣጣኝ ዋጋ ለህዝብ ለማድረስ እንደሚሰራም ቃል ገብተዋል። ከክልሉ ባለፉት 6 ወራት 270 ኪሎ ግራም ወርቅ ለብሔራዊ ባንክ ቀረበ። በበጀት ዓመቱ የመጀመሪያ አጋማሽ 270 ኪሎ ግራም ወርቅ ለብሔራዊ ባንክ ማቅረቡን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ማዕድንና ኢነርጂ ልማት ኤጀንሲ አስታውቋል። የኤጀንሲው ዋና ዳይሬክተር ዶክተር ጌታቸው ወልያብ ኤጀንሲው በ2018 ዓ.ም በጀት ዓመት 350 ኪሎ ግራም ወርቅ ለብሔራዊ ባንክ ለማስገባት አቅዶ እየሰራ ነው ብለዋል። በዚህም ከክልሉ ባለፉት 6 ወራት 270 ኪሎ ግራም ወርቅ ለብሔራዊ ባንክ ማቅረብ መቻሉን ያስታወቁት ለማዕከላዊ ገበያ የሚቀርበውን ወርቅ ለማሳደግ ቀደም ሲል በአንድ ወረዳ ብቻ ይመረት የነበረውን ወደ 4 ወረዳዎች ማሳደግ መቻሉና የአምራች ማህበራት ቁጥር መጨመር ለውጤቱ መገኘት ትልቅ ድርሻ እንዳለው ጠቁመዋል። በወርቅ ግብይቱ ይስተዋሉ የነበሩ ህገወጥ እንቅስቃሴዎችን ለመከላከል ግብይቱ በተደራጁ ማዕከላት ብቻ እንዲከናወን መደረጉና የቁጥጥር ስራውን የበለጠ አጠናክሮ እንዲቀጥል መደረጉን አንስተዋል። የግብይት ስርዓቱን ከማዘመን ባለፈ ባለፉት 6 ወራት ለ142 ማህበራትና ከ15 በላይ ለሚሆኑ ወርቅ አቅራቢዎች አዲስ ፍቃድ መሰጠቱንም ገልጸዋል ሲል ኢዜአ ዘግቧል። በሌላ በኩል ለሲሚንቶ ፋብሪካዎች የኃይል ምንጭ የሆነው የድንጋይ ከሰል በክልሉ በሰፊው እንደሚገኝ ያነሱት ዋና ዳይሬክተሩ በበጀት ዓመቱ 200 ሺህ ቶን የድንጋይ ከሰል ለማምረት ታቅዶ 90 ሺህ ቶን መመረቱን አመልክተዋል። ሰሜን ሸዋ በበጀት ዓመቱ ግማሽ ዓመት 34 ሚሊዮን ብር በላይ ካፒታል መመዝገቡ ተገለጸ። በአማራ ክልል የሰሜን ሸዋ ዞን ኢንዱስትሪና ኢንቨስትመንት መምሪያ የ6 ወራት የሥራ አፈጻጸሙን በዝርዝር መገምገሙን አስታውቋል። የመምሪያው ኃላፊ አቶ ደምሰው መንበሩ ባቀረቡት ሪፖርት መሰረት ባለፉት 6 ወራት በዞኑ የኢንቨስትመንት እንቅስቃሴ ላይ ተስፋ ሰጪ ውጤቶች ተመዝግበዋል ብለዋል። በዚህም 255 አዳዲስ ባለሀብቶች የኢንቨስትመንት ፍቃድ ወስደዋል ያሉት ኃላፊው እነዚህ ባለሀብቶች በአጠቃላይ 34.205 ቢሊዮን ብር ካፒታል አስመዝግበዋል ብለዋል። ፕሮጀክቶቹ ወደ ስራ ሲገቡ ለ54369 ዜጎች የስራ ዕድል ይፈጥራሉ ተብሎ እንደሚጠበቅም ገልጸዋል። ዞኑ ለባለ ሀብቶቹ ምቹ ሁኔታን በመፍጠር ረገድ ከፍተኛ ስኬት ማሳየቱ በሪፖርቱ የተመላከተ ሲሆን በዚህም 683.62 ሄክታር መሬት በሳይት በማመላከት የእቅዱን ከመቶ በመቶ በላይ መፈጸም መቻሉ ተገልጿል። እንዲሁም 125.4 ሄክታር መሬት ከሶስተኛ ወገን ንክኪ ነጻ ተደርጎ ለ57 ፕሮጀክቶች ተላልፈዋልም ተብሏል። ዞኑ 5 ግዙፍ ኢንዱስትሪዎችን በመለየት 5393 ቶን ምርት ወደ ውጪ በመላክ 5.2 ሚሊዮን ዶላር ገቢ መገኘቱን ተመላክቷል። የዞኑ ዋና አስተዳዳሪ አቶ መካሽ አለማየሁ በሰጡት ማጠቃለያ ዘርፉ ከድህነት ለመውጣትና ተወዳዳሪ ለመሆን ያለው ሚና ከፍተኛ መሆኑን ገልጸው ቅንጅታዊ አሰራራችንን በማጠናከር ዘርፉ ፍሬ እንዲያፈራ በትኩረት መስራት አለብን ብለዋል። አሁን ደግሞ ከውጭ ወደ ያገኘነው የቢዝነስ መረጃ አለፍን።
የዶናልድ ትራምፕ ንግግር የአሜሪካ ዶላር ዋጋ እንዲያሽቆለቁል ማድረጉ ተገለጸ። በአሜሪካ ፖለቲካዊ እንቅስቃሴዎችና በዶናልድ ትራምፕ አስተያየቶች ሳቢያ የዓለም የገንዘብ ገበያ ከፍተኛ መናወጥ እያስተናገደ ይገኛል ሲል ሮይተርስ ዘግቧል። በተለይም የዶላር የመግዛት አቅም በከፍተኛ ሁኔታ ማሽቆልቆሉን ተከትሎ የዩሮና የስዊዝ ፍራንክ ዋጋ ላለፉት 10 ዓመታት ታይቶ በማያውቅ ደረጃ መናሩ ተሰምቷል። በትራምፕ ንግግር ሳቢያ የዶላር ዋጋ ማሽቆልቆሉን ተከትሎ ዩሮ ከ4 ዓመታት ተኩል በኋላ ለመጀመሪያ ጊዜ ከ1.20 ዶላር በላይ ሆኖ ተመዝግቧል። የስዊዝ ፍራንክ ባለፉት 10 ዓመታት ውስጥ ከፍተኛ የተባለለትን የዋጋ ጭማሪ አሳይቷል። የአውስትራሊያ ዶላር ከ70 ሳንቲም በላይ ከፍ ማለቱም ተሰምቷል። ዶላርን መዳከም ተገን በማድረግ አንድ ወቄት ወርቅ ከ5200 ዶላር በላይ በመሆን አዲስ የዋጋ ጣሪያ አስመዝግቧል። ባለሀብቶች በትራምፕ ዘመን ዶላርን መያዝ አደገኛ የሆነ መምጣቱን እየተገነዘቡ ነው ሲል ዘገባው አመላክቷል። የጂኦፖለቲካ ውጥረቶች፣ የዋሽንግተን የዶላርን የመለወጫ ዋጋ ዝቅ የማድረግ ፍላጎትና የአሜሪካ ማዕከላዊ ባንክ ነጻነት ላይ የተጋረጡ ስጋቶች ዶላር ባለፈው ዓመት ብቻ የ9 በመቶ ዋጋ እንዲያጣ አድርገውታል። ተንታኞች እንደሚሉት አንድ የውጭ ሀገር ባለሀብት ከአሜሪካ ቦንድ 4 በመቶ ትርፍ ቢያገኝ እንኳን ዶላር 10 በመቶ ዋጋ ካጣ ባለሀብቱ ኪሳራ ውስጥ ይገባል። በዚህ ምክንያት እንደ አውስትራሊያ ያሉ ግዙፍ የጡረታ ፈንድ ተቋማት የአሜሪካ ኢንቨስትመንቶቻቸውን ሳይለቁ ከዶላር ጋር ያላቸውን ግንኙነት በመቀነስ ራሳቸውን ከኪሳራ ለመከላከል እየሞከሩ ነው ሲሉ ገልጸዋል። የአውስትራሊያ ማዕከላዊ ባንክ በሚቀጥለው ሳምንት የወለድ ምጣኔው ሊጨምር እንደሚችል በ70 በመቶ ግምት ተሰጥቶታል። በሌላ በኩል የአሜሪካና የካናዳ ማዕከላዊ ባንኮች የወለድ ምጣኔያቸውን ባለበት ሊያቆዩ እንደሚችሉ የሚጠበቅ ሲሆን የፌዴራል ሪዘርቭ